ሰላም ጤና ይስጥልኝ። በልደታ ክፍለ ከተማ ወረዳ 7 አስተዳደር በቂ ምርት አቅርቦት ከአምራች እስከ ሸማች የፋሲካን በዓል አስመልክቶ የነዋሪውን የኑሮ ጫና ለማቃለልና የገበያ ዋጋ ንረትን ለማረጋጋት ንግድና ባዛር በማዘጋጀት በተመጣጣኝ ዋጋ እየተሸጠ ይገኛል። ገበያውን በመቃኘት ነጋዴውና ሸማች ምን ይላል? ስሜ ዝናቡ ኩማ ይባላል። ሜክሲኮ ከግብርና ምርት አቅራቢ ነኝና ካለበት ቦታ ከግብርና ስናቀርብ ከተለያዩ ቦታ ላይ ያው የዋጋ ግሽበት ለመቀነስ በሚል ከግብርና ካለበት ቦታ እያቀረበን እንገኛለን። አቅርቦቱ ደህና ነው። ከሌላ ክፍለ ከተማና ከሌላ አካባቢ በጣም የተሻለ ነው ሜክሲኮ ዙሪያ ላይ ያለው እና አቅርቦቱ ሁሉም ነገር የተመጣጠነ ነው ከማህበረሰቡ ጋር እና ጥሩ መስተንግዶም እናደርጋለን። ደግሞ ያላወቁት መጥቶ እዚህ አካባቢ ሜክሲኮ የበለጠ በጣም በከፍተኛ ዋጋ ቅናሽ ነው እዚህ እየሸጥን ወይ እንትን እያልን ያለ ነው። ስለዚህ ካሉበት ቦታ መጥቶ እዚህ ሜክሲኮ እንዲገበያዩ አሳስባለሁ። እንግዲህ እዛ ሎሚውን አልጠየቅኩም። ሎሚ አሁን እዚህ ግማሹ 75 ብር አለኝ፣ ኪሎ 150 ብር አለኝ። ግን እኔ ያው አቅሜን ገዛው ማለት ነው። ሽንኩርት እዚህ አሁን ልገዛ ትናንትና ሲሄድ 100 ብር 110 ነው የሚሉት። ከዚህ ደግሞ ስጠይቅ እስኪ አጋጣሚ ብዬ ወደዚህ ስመጣ ደግሞ 65 ብር አለኝ። በጣም ቆንጆ ነው ልዩ። እሺ ስሜ መቅደላዊት ነው እና ሌላ ቦታ ወደ ልደታም ወደ ሌላ ቦታ ምናምን ሄደን የገበያውን ሁኔታ አጣጥቼ ነበር። ያው እያየሁኝ ነበር፣ ግን በጣም ተወዷል። እዚህ አሪፍ 65 ነው እየተሸጠ ያለው። ሌላ ቦታ ላይ 120 90 ምናምን ነው የሚሸጡት ማለት ነው። እና የገበያው ሁኔታ በዚህ ቢቀጥል አሪፍ። ሁሉም ነገር ከክፍለ ከተማው ወይም ከወረዳው ጋር ቅንጅት አድርገን እንዲህ ቢሆን እንደዚህ ይሻላል በሚል እየተነጋገርን ብዙ ነገሮችን ያለው ማንኛው ነገር የለም የሚባል የለም። እዚህ ሜክሲኮ ዙሪያ ላይ ማለት ነው የለም የሚባል ነገር የለም። አትክልት ብትል ሽንኩርት አሁን በጣም ከሌላ ቦታ ግለሰብ እጅ ላይ እኛው በማህበር ተደራጅተን ነው እዚህ አካባቢ እየሰራን ያለነው ሜክሲኮ ዙሪያ ላይ እና ሌላ ቦታ በግለሰብ አሁን ሱቅ ላይ ብገባ እስከ 100 ምናምን እየተጠራ ነው። ከ110 ብር እስከ ከ80 ብር እስከ 110 ድረስ ይጠራል። እዚህ ግን ከ50 ብር እስከ 65 ብር ድረስ እናቀርባለን። ድንችም እንደዛው ከ35 እስከ 45 ብር ድረስ ድንች እናቀርባለን። ካሮትም እንደዚሁ በ55 ብር እናቀርባለን። ማንኛው ነገር በትንሽ ዋጋ ተገባይቶ ማህበረሰቡ መሄድ ይችላል። ግን በበለጠ ደግሞ ቅዳሜና እሁድ እንገባ ነበር በዓል በማስመልከት ደግሞ ገብተን በጣም ትንሽ የገበያ የለም። እቃ አቅርበን ማህበረሰቡ ገዢ ትንሽ አናሳ ነውና ያለው በሜክሲኮ ዙሪያ ላይ ያለው ግብይት አቅርቦት ሁሉም ነገር አትክልትና ፍራፍሬ በጣም በቅናሽ ዋጋ እየሸጠን እንገኛለን።
በጣም ቆንጆ ነው። ሰፈራችን እንደዚህ አናገኝም። እንደዚህ ወጣ ብለሽ ስትሄጂ ደግሞ ልዩነት አለው። ሸጋ ነው። ለኛ በጣም ቆንጆ ነው። እንደዚህ አማራጭ አግኝተን በመግዛታችን ደስ ብሎናል። እንደውም አስቤ ነበረ ዶሮዎችም እንደዚህ መተው እንደዚህ ብናገኝ በርካሽ ጥሩ ደስ ይለኝ ነበረ ግን ልደታ ክፍለ ከተማ ወረዳ 7 ንግድ ጽሕፈት ቤት ግብይት ቡድን መሪ ነኝ። ያው እንግዲህ በዓሉን አስመልክቶ እዚህ ገበያ ላይ የተለያዩ የበዓል የሚሆኑ ምርቶች እንዲቀርቡ ለማድረግ ከአንድ ወር በፊት ጀምረን ስንዘጋጅ ቆይተናል። ከሳምንት በፊት ነው ገበያው የተጀመረው። ለአንድ ሳምንት ያህል እዚህ ገበያ ይቆያሉ። እነዚህ ነጋዴዎች ወደ 27 የሚሆኑ ነጋዴዎች አሉ። አቅራቢዎች የተለያዩ ምርቶችን ያቀርባሉ። ዶሮ ያቀርባሉ፣ ሽንኩርት ያቀርባሉ፣ እንቁላል፣ ቅቤ፣ ሌሎችም የመሳሰሉ ነገሮች ቀርበዋል እና በዚህ አግባብ ግብይቱ እየተካሄደ ነው ያለው። አሁን ላይ ያው ስጋት የነበረው የሽንኩርት አቅርቦት ነበረ። እንደምታዩት አሁን የሽንኩርት አቅርቦት በተቻለ መጠን የተቀረፈበት ሁኔታ ነው ያለው። ሰሞኑን በተለይ ከትናንትና ጀምሮ በጣም በገፍ ሽንኩርት እያስገባን ስለነበረ አንድ ነጋዴ ከ60 እና እስከ 70 ኩንታል ይዞ እየገባ ስለሆነ የሽንኩርት አቅርቦት ተቀርፎ አሁን ገዥም ተረጋግቶ ገበያውን እያደረገ ያለበት ሁኔታ ስላለ በዚህ አግባብ ተሰርቷል ማለት ነው። ቀጣይም ይህን የቀረውን 2 ቀን እስከ ቅዳሜ ድረስ ገበያው ይቀጥላል። በተረጋጋ መልኩ ገበያው እንዲካሄድ እያደረግን ነው ያለነው። ተቆጣጣሪ ባለሙያዎች አለን፣ ከክፍለ ከተማ ባለሙያዎች አሉ፣ ከወረዳ አለን። እግር በእግር እየተከታተልን ዋጋ ጭማሪም እንዳይኖር እያደረግን ስለሆነ ችግሩን በዚህ አግባብ ፈተናል የሚል ነገር ነው ያለው። ለኛ እንደምታዩት እናንተም ተዛዙራችሁ እንዳያችሁት ምንም አይነት የአቅርቦት ችግር እንደሌለ፣ የአቅርቦት እጥረት እንደሌለ ሸማቹንም አናግራችኋል። በዚያ መልኩ ችግሩ ተፈቷል ማለት ነው። ችግር የለም። ቀጣይም አሁን የሚሸምት አካል ካለ መጥቶ በቅናሽ ሽንኩርት እስከ 65 ድረስ ከዚያም በታች እስከ 60 እና እስከ 50 ድረስ እየተሸጠ ስለሆነ በዚህ አግባብ መጥቶ ሰው እንዲሸምት ቢደረግ ለማለት እወዳለሁ። አመሰግናለሁ።